ቁርአንን ማንበብ መቻል እጅግ በጣም ቀላል ነው። ነገር ግን የምትማሩበት ሁኔታና የሚያስተምራችሁ ሰው ይወስናል። ትምህርት ቤቱም እንደዛው ማለት ነው። ነቅራ ዘመናዊ ቁርአን ንባብ ትምህርት ቤት ለባለፉት 8 ዓመታት የቁርአን ንባብ ትምህርትን እጅግ ቀላል በሆነ መንገድ በማስተማር መጀመሪያው መንገዱን የጠረገው ነቅራ ነው። ኢትዮጵያ ውስጥ በ3 ወር በ4 ወር ቁርአን ማስከተም ለመጀመሪያ ጊዜ በትምህርት ቤት ደረጃ ያስጀመረው ነቅራ ነው። ሞጁሎችንም አዘጋጅቶ ከአማርኛ ንባብ ጋር በማያያዝ በቀላል በሆነ መልኩ የማስተማሩን ትምህርት ቤት በተቋም መልኩ ማስተማር የጀመረው ነቅራ ነውና ነቅራ የባለፉት 8 ዓመታት የትምህርት ልምዱን በመጠቀም አሁንም በዘንድሮም ከረመዳን በኋላ ልክ የዛሬ ወር ሚያዝያ 1 የ2017 ሶስተኛውን ዙር የቁርአን ንባብ ትምህርት ፕሮግራም የሚሰጥ ይሆናል። ምዝገባ ተጀምሯል። ይህንን ትምህርት በአካልም በኦንላይንም እናስተምራለን። ለ3 ወር ነው፣ ሚያዝያ፣ ግንቦትና ሰኔ። በመጀመሪያው ወር በሚያዝያ ወር ቁርአንን ለማንበብ የትም ቦታ ከፍተን በቀላሉና በትክክል ለማንበብ የሚያስችለን የሚያስፈልገንን ዕውቀት የምናገኝበት ነው። ለዚህም 14 ትምህርቶች ቁርአንን በቀላሉ ለማንበብ በሚል ሞጁል አዘጋጅተናል። ይህ ሞጁል የብዙ ዓመታት ውጤት 216 ገጽ ነው። 14 የተለያዩ ሞጁሎችን የያዘ ነው። እዚህ ሞጁል ውስጥ ያሉ ትምህርቶችን በደንብ የተረዳ የሆነ ሰው፣ እዚህ ውስጥ ያሉ ቃላቶችን በሚገባ ገብቶት የተለማመደ የሆነ ሰው ይሄ 1 ወር አይፈጅም። ይሄ ትምህርት ወደ 3 ሳምንት ከምናምን አካባቢ ነው። 3 ሳምንት አካባቢ ነው የሚፈጀው። 1 ወር እንኳን ፈጀምንን በመጀመሪያው 1 ወር ተማሪዎቻችን እዚህ ውስጥ ያሉ ትምህርትን ሲጨርሱ ቁርአንን ያለ ማንም አጋዥ የትም ቦታ ከፍተው በትክክል ማንበብ ይችላሉ። በዛሬው ቪዲዮ በዚህ መጽሐፍ ውስጥ የተካተቱ 14 ትምህርቶች ቁርአንን የትም ቦታ ከፍተን በቀላል ለማንበብ የሚያስችሉን ትምህርቶች ምን ምን ናቸው የሚለውን የማሳየው ይሆናል። ተከታተሉኝ። በመጀመሪያ አንድ ሰው ቁርአንን የትም ቦታ በቀላሉ ከፍቶ ለማንበብ የአረብኛ ፊደላትን መለየት ያስፈልጋል። ስለዚህ በመጀመሪያ ተማሪዎቻችንን የምናስተምረው በእርግጥ አብዛኛው ተማሪ ከአረብኛ ፊደላት ጋር የተወሰነ ዕውቀት ኖሮት ነው የሚመጣው። ያ ደግሞ የኛን ትምህርት ያቀልልን። አብዛኛው ከ80% በላይ ተማሪ የአረብኛ ፊደላትን በተወሰነ መልኩ ያውቃል። ያለኛ በጣም ጥሩ ግብአት ነው የሚሆነን ማለት ነው። እንደ ትምህርት ግን በቅድሚያ ተማሪዎቻችንን 28ቱን የአረብኛ ፊደላት በዚህ ሞጁል 1 ከአረብኛ ፊደላት ጋር መታወቅ በሚለው ሞጁል ውስጥ 28ቱን የአረብኛ ፊደላት ስማቸውን፣ የድምፅ አወጣጣቸውን፣ ሲቀጣጠሉ ያላቸውን ቅርጽ የምናስተምራቸው ይሆናል ማለት። ስለዚህ የቁርአን ንባብ መሰረቱ የሚጣለው 28ቱን የአረብኛ ፊደላትን ከመለየት ነው። ፊደላት ከለዩ በኋላ ወደ ንባብ ነው የምናስገባቸው። ወደ ንባብ፣ ወደ ቃላት ንባብ፣ ወደ ፊደላት ንባብ ስናስገባ በመጀመሪያ የምናገኘው አናባቢ ምልክት ፈትሐ ይባላል። ይህ ፈትሐ አናባቢ ምልክት ቁርአን ውስጥ በጣም በርካታ ቦታ የምናገኘው፣ አብዛኛው የቁርአን ፊደላት በፈትሐ ነው የሚነበቡ። ስለዚህ ሁለተኛ ትምህርታችን እዚህ ሞጁል 2 እዚህ ሞጁል መጽሐፉ ላይ ሁለተኛው ሞጁል የአረብኛ ፊደላት የፈትሐን አናባቢ ምልክት ወይም ከላይ የሰረዝ ምልክት ይዞ ሲመጣ ከአማርኛ መስመር 1 አማርኛ መስመር 1 የምንለው ሀ ሁ ሂ ሃ ሄ ህ ወር ሃ ሚለው ለ ሚለው መስመር 1 ነው። ስለዚህ ፈትሐን ከመስመር 1 ጋር በማመሳሰል ቀላል በሆነ መልኩ ምንም ሳትቸገሩ አማርኛ ማንበብ የምትችሉ ከሆነ ቀላል በሆነ መልኩ ትማራላችሁ። ያው ማወቅ ብቻ በቂ ስላልሆነ በደንብ ልምምድ ማድረግ ስለሚያስፈልግ እዚህ ሞጁል ላይ እንደምትመለከቱት ከቁርአን የተውጣጡ ወደ 135 የሚጠጉ በፈትሐ ብቻ መነበብ የሚችሉ ሙሉ ለሙሉ የቁርአን ቃላቶች ልምምድ አሉ። ስትለማመዱ፣ ክላስም ስትለማመዱ፣ ለብቻችሁም ስትሆኑ ስትለማመዱ እንዳትቸገሩ ደግሞ እያንዳንዱ ቃላት ላይ የአማርኛው ንባብ ተቀምጧል ማለት ነው። ስለዚህ ፈትሐን ከ135 የቁርአን በርግጥ ቁርአን ውስጥ እነዚህ ቃላቶች ብቻ ናቸው በፈትሐ ብቻ መነበብ የሚችሉ ቃላቶች። ከቁርአን ውስጥ መርጬ ነው ያወጣኋቸው። በፈትሐ መነበብ የሚችል ሁሉንም ቃላት ከዚህ ውጪ የለም። ስለዚህ በፈትሐ መነበብ የሚችሉ ቃላቶችን ከጨረስን በኋላ ወደ ሶስተኛው ትምህርት ስንሄድ ሶስተኛው ትምህርት ደግሞ ከስራ የሚባለውን አናባቢ ምልክት ከአማርኛ መስመር 3 ሂ ሊ ከሚለው እንቅስቃሴ ጋር እያመሳሰልን፣ ምክንያቱም ከስራ ማለት መስበር ማለት ነው፣ ፈትሐ መክፈት ማለት ነው። የመስመር 3ን ሰበር አድርገን ነው ድምጽ የምናወጣው። ስለዚህ ከስራን ከአማርኛ መስመር 3 ጋር እያመሳሰልን በቀላሉ ማንበብ ሐሳቡን እዚህ ሞጁል ላይ በአማርኛ መስመር 3 ድምጾች ተቀምጠዋል። እንዴት ከስራ እንደምናነብ ተቀምጠዋል። 28 የአረብኛ ፊደላት በከስራ ተቀምጠዋል፣ መለማመጃዎች። ከዛን ከቁርአን የተወጣጡ 144 የቁርአን ቃላት። ስለዚህ ቁርአን ውስጥ በፈትሐና በከስራ በመጠቀም ልናነባቸው የምንችላቸው ኦልሞስት ሁሉም ቃላት እዚህ ሞጁል ውስጥ አካትቻቸዋለሁ። ይሄ ሞጁል የብዙ ዓመት ውጤት ነው። ኦልሞስት የ8 ዓመት ትምህርት ሞጁሎች ሲሻሻሉ፣ ምሳሌዎች ሲጨመሩ እየተባለ አሁን የተዘጋጀ ለዘንድሮ ለ2017 ለተማሪዎች ማስተማሪያነት ያዘጋጀሁት መማሪያ መጽሐፍ ነው።
ከስራን ከጨረስን በኋላ ወደ አራተኛው እንደነገርኳችሁ አንድ ሰው እነዚህን 14 ትምህርቶች በቀላሉ በደንብ አድርጎ ከተረዳና በደንብ ልምምድ ካደረገ ቁርአን ውስጥ የትኛውንም ቃል ማንበብ ይችላል ማለት ነው። ያለ ሽምደዳ ባያኸትምም የፈለገውን ቁርአን ቦታ ከፍቶ በስነ ስርዓት ቀስ ብሎ በትክክል ማንበብ ይችላል። 14 ትምህርቶች ናቸው። በመጀመሪያ ፊደላትን ማወቅ ነው። ሁለተኛው ፈትሐ ነው። ሶስተኛው ከስራ ነው። አራተኛው ደግሞ ضማ የሚባለው አናባቢ ምልክትን ضማ ማለት ራሱ አፍ ማሾሉ በአማርኛ መስመር ሁለት ድምፅ እንቅስቃሴ ጋር እያመሳሰልን በቀላሉ ማንበብ ነው። እዚህ ጋር እንደምትመለከቱት ضማን የያዘ የአረብኛ ፊደል ከአማርኛ መስመር ሁለት የፊደላት ድምፅ እንቅስቃሴ ጋር እያመሳሰልን በቀላሉ ማንበብ የምንማር ይሆናል ማለት ነው። ለዚህም ደግሞ ከቁርአን የተወጣጡ ከ170 በላይ የቁርአን ቃላቶች አሉ። ወደ 174 የቁርአን ቃላቶች እዚህ ሞጁል ውስጥ ተቀምጧል እንደምትመለከቷቸው። እነዚህ በሙሉ ቁርአን ውስጥ ፈትሐን ከስራና ضማን በመጠቀም ብቻ ምንም መሳቢያ የለም፣ ሸዳ የለም፣ ሱኩን የለም፣ ፈትሐ ከስራ ضማ ብቻ በመጠቀም ማንበብ የምንችላቸው የቁርአን ቃላት መለማመጃዎች ናቸው። ይህንን መጽሐፍ አንድ ተማሪ በራሱ ማንበብ ቢሲለማመድ እንዳይቸገር ለእያንዳንዱ ቃል የአማርኛ ንባብ አስቀምጬለታለሁ። ለዛም ነው መጽሐፉን ሳዘጋጁ ራሱ 14 ትምህርቶች ቁርአንን ያለ አስተማሪ በቀላሉ ማንበብ ማለት ነው። አንድ ሰው ይሄንን መጽሐፍ ወስዶ ቢያነብ ንባብ እንዴት እንደሆነ በደንብ ይረዳል። ነገር ግን እኛ በአካል መጥተው ለሚማሩ ተማሪዎች ይሄንን ለአንድ ወር እናስተምራቸዋለን። ምክንያቱም ኮንትሮል ማድረግ ያስፈልጋል። ድምፅ አወጣጣቸውን፣ ንባባቸውን ቼክ ማድረግ ስለሚያስፈልግ በአካል መጥተው መማር ለማይችሉ ደግሞ በኦንላይን ብዙም እናስተምራለን። ኸይር አምስተኛው ትምህርት ስድስተኛው ትምህርትና ሰባተኛው ትምህርት ወይም አምስተኛ ስድስተኛና ሰባተኛ እዚህ ላይ የተዘጋጁት ሞጁሎች ፈትሐ ከስራ እና ضማ የተሳቡ ሆኖ ሲመጡ ከፈትሐ በኋላ አሊፍ ሲመጣ ከከስራ በኋላ ያ ሲመጣ ከضማ በኋላ ዋው አናባቢ ምልክት የሌላቸው አሊፍ ያና ዋው ከፈትሐ ከስራ ضማ በኋላ ድምጾችን መጎተት ያው በመስመር 4 ሀ ላ ሀ አይነት ድምጽ በመስመር 3 ሆኖ የተጎተተ ኢ ቢ ቲ በመስመር 2 የተጎተተ ኡ ቡ ቱ። ስለዚህ የመጀመሪያውን 3 የፈትሐ ከስራ ضማ ሞጁሎች ትምህርቶችን በደንብ የተረዳ የሆነ ሰው ሲሳቡ ደግሞ ብዙም አይቸገርም ማለት። ስለዚህ ትምህርቱ አማርኛን ማንበብ ለሚችል ሰው እጅግ በጣም ቀላል ነው። 8ኛ 9ኛና 10ኛ ሞጁል ደግሞ ድርብ ፈትሐ ድርብ ከስራና ድርብ ضማ ሲሆኑ የአረብኛ ፊደላቶችን ንድምጽ እየጨመርን ነው የምናነበው። ንድምጽ እየጨመርን ነው የምናነበው ፈትሐ ከስራ ضማ የምናነበው ላይ ነው። ስለዚህ የመጀመሪያው ፈትሐ ከስራ ضማ ትምህርት በጣም ወሳኝ ነው። እሱን የተረዳ የሆነ ሰው መሳብ ብዙ አይከብደውም። ድርብ አናባቢም ሲጨምር መጨመር ብዙም አይከብደውም። ስለዚህ ይሄንም ለዚህ ሞጁልም ለመሳቢያም እዚህ እንደምትመለከቱት ከአሊፍ መሳቢያ ከሞጁል 5 ጀምሮ ለአሊፍ መሳቢያ 144 የመለማመጃ የቁርአን ቃላቶች ተዘጋጅተዋል። ትምህርቱም ጨምሮ ለያ መሳቢያም ሞጁል 6 ላይ ከከስራ በኋላ ያ ምልክት የሌለ ወይም ስኩን ያ ሲመጣ ጎተት ማድረግ ላይም ደግሞ ከቁርአን ትምህርቱና ከቁርአን የተወጣጡ ወደ 144 የሚጠጉ የቁርአን ቃላት መለማመጃዎች አሉ። ቀጣይም ደግሞ ሞጁል 7 ላይ ከضማ በኋላ ዋው ሲመጣ ሳብ ማድረግ ላይም ሐሳቡም ትምህርቱምና ከቁርአን የተወጣጡ ወደ 144 የሚጠጉ ቃላቶች አሉ ማለት ነው። ከሞጁል 8 ጀምሮ ያሉት ደግሞ ድርብ ፈትሐ ድርብ ከስራ ድርብ ضማ እንዴት እንደሚነበቡ ትምህርትና እያንዳንዳቸው ከቁርአን የተወጣጡ 144 ሁሉም እዚህ መጽሐፍ ላይ ወደ 1800 በላይ ቃላቶች አሉ። ሁሉም ቃላቶች የቁርአን ቃላቶች ናቸው። ስለዚህ በተዘዋዋሪ ይሄን ሞጁል አንድ ተማሪ ሲጨርስ ቁርአን ውስጥ በርካታ ቦታ ብዙ ቃላቶችን በስነ ስርዓት ማንበብ ይችላል። እነዚህን ህጎቹንም በደንብ ካወቀ ደግሞ ሌሎች የቁርአን ቃላቶችንም ማንበብ አይቸገርም ማለት ነው። 11ኛና 12ኛ ሞጁል ላይ ስኩንና ሸዳ የሚባሉ ምልክቶች አሉ። ስኩን ከአማርኛ መስመር 6 ህልህ ጋር ማመሳሰል ነው። ሸዳ ደግሞ ከነዚህ ከፈትሐ ከስራ ضማ ቤተሰቦች ጋር ሲመጣ ድምጹን ማጥበቅ ነው። እሱ ላይ ደግሞ ሞጁል 11 እና 12 ስለ ስኩንና ስለ ሸዳ የተቀመጠ ነው ማለት ነው። ሞጁል 11 ላይ ስለ ስኩን፣ ሞጁል 12 ደግሞ ስለ ሸዳ ትምህርቱ ተቀምጧል። ሞጁል 13 እና 14 የመጨረሻ ሞጁሎች ናቸው። እነዚህ ለየት ያሉ ህጎች ናቸው። 13 ላይ ቁርአን ውስጥ 14 ምህጻረ ቃላቶች አሉ። ምህጻረ ቃላት በፈትሐ በከስራ በضማ ማይነበቡ የፊደላቱን ስም ብቻ እየጠራ የምናነበው አሊፍ ላም ሚም ሐ ሚም ያው ሚሳብ አለ ቃፍ ካፍ ሀ ያ ዐይን ሷድ ጣ ሲን ሚም ጣሃ ኑን እነዚህ 14 አይነት ምህጻረ ቃላትን እንዴት እናንብብ የሚለው እንማራለን። በመጨረሻ ደግሞ ሐምዘተል ወስል የሚባል ፊደል አለ። የሱ ህግ አለ። ይሄን ከተማርን በኋላ ተማሪዎቻችን ለአንድ ወር ይሄንን ካስተማርን በኋላ
ወደ ቁርአን ንባብ ልምምድ ነው የምናስገባው። ስለዚህ እዚህ ሞጁል ውስጥ 216 ገጽ ነው። ከ1800 በላይ ከቁርአን የተውጣጡ መለማመጃ ቃላትን ያካተተ ነው። ተማሪዎቻችን ይህን ሞጁል ክላስም ሲማሩ በደንብ አድርገው የሚማሩ ከሆነ ቤትም ሲሄዱ ልምምድ በደንብ የሚያደርጉ ከሆነ ልክ 1 ወር ሲሆናቸው ቁርአን ውስጥ የትኛውም ቃል ይሰጣቸው ከተለማመዱት ልምምድ ስለማይወጣ ማንኛውንም ቃል ማንበብ ይችላሉ ማለት ነው። ከዛን ቀጣይ ሂደት ማንበብ ችለዋል። ቁርአንን የሆኑ ገጾችን በየቀኑ እየተለማመድ ወደ ማክተም ነው የምንሄደው። የማክተም ሂደቱ 3 ወር ድረስ ይፈጃል ማለት ነው። ስለዚህ በዚህ መሰረት ነው ነቅራ ዘመናዊ ቁርአን ትምህርት ቤት በአጭር ጊዜ ተማሪዎቻችን ቁርአን ማንበብ እንዲችሉና ማክተም እንዲችሉ የሚያስችለው ማለት ነው። ስለዚህ ይህንን መማር የምትፈልጉ በአካል ፒያሳ ቤተል መሳለሚያ ጀማልን በኦንላይንም የምንሰጥ ይሆናል። ምናልባት ስለ ትምህርቱ በደንብ ማወቅ የምትፈልጉ አሁንም ይሄ 14 ትምህርቶች በቀላሉ ማንበብ እንዲዋጥላችሁ ረመዳን ለ20 ቀናት የቁርአን ንባብ ትምህርት አዘጋጅቼ ነበረ። ትምህርቱ ከረመዳን 1 ጀምሮ የተጀመረው ትናንትና 10ኛ ክላስ አስተምሬያለሁ። በየቀኑ ነው ከተራዊህ በኋላ ከ4 ሰዓት ከሩብ እስከ 6 ሰዓት ነው ማስተምረው። በኦንላይን በዙም ነው ማስተምረው። የተመዘገቡ ተማሪዎችን ወደ 10 የሚጠጉ ተማሪዎችን ቀጥታ ዙም ላይ አስተምራቸዋለሁ። ሌሎች ተማሪዎች ደግሞ ትምህርቱን በነፃ እንዲያገኙ በሚል ደግሞ የማስተምረውን ትምህርት ዩቲዩብ ላይ ላይቭ ስትሪም አድርገዋለሁ። ስለዚህ የ10 ቀናትን ትምህርት ኡስታዝ ሙባረክ ነቅራ ዩቲዩብ ቻናል ኡስታዝ ሙባረክ ነቅራ ዩቲዩብ ቻናል ብላችሁ ብትገቡ እነዚህን 14 ትምህርቶች ከተማሪዎቹ ጋር በ8 ክላስ ነው የጨረስኩት። በ8 ክላስ በደንብ ይዩት። የ2 ሰዓት የ1 ሰዓት ተኩል የ1 ሰዓት ከ40 ቪዲዮ ነው ማየት ትችላላችሁ። በእርግጠኝነት ቪዲዮን አይታችሁ ራሱ ቁርአን እንዴት እንደሚነበብ በደንብ ትረዳ። አሁን ቁርአን ንባብ ገብተዋል። ትናንትና ከትናንት ወዲያ ዛሬም ራሱ ከምሽቱ 4 ሰዓት ከሩብ በኋላ ከተራዊህ በኋላ በኡስታዝ ሙባረክ ነቅራ ዩቲዩብ ቻናል ላይ ላይቭ ስትሪም መከታተል ትችላላችሁ። ማስተምራቸውን ተማሪዎች መከታተል ብቻ ማለት ነው። እዛ ላይ ማየት ትችላላችሁ። ኢንሻአላህ በተቻለ መጠን የቁርአን ንባብ ትምህርት ቀላል እንዲሁም ማድረግ ነው። ይህን ሞጁል በሁለት ሳይዝ ነው ያዘጋጀነው። ላያያዝ እንዲመች በዚች ባጭሯም በኤ5 ሳይዝ ተዘጋጅቷል። ደግሞ አይናቸው በደንብ ለማይታያቸው በደንብ ሰፋ አድርገው ማየት ለሚፈልጉ ደግሞ በዚህኛው በትልቁ ሞጁል ተዘጋጅቷል። እነዚህ ይሄ ሞጁል የሚሸጥ አይደለም። በነገራችን ላይ ያው ተማሪዎቻችን ሲማሩ ምንሰጣቸው ነው መማሪያ መጽሐፍ ነው እንጂ በገበያ ላይ ወጥቶ የሚሸጥ አይደለም። ያው በአካል መጥቶ መማር የሚችሉ ተማሪዎች ፊዚካሊ መጽሐፍ ይሰጣቸዋል። በኦንላይን ለሚማሩ ደግሞ የዚህ ሶፍት ኮፒ ያለ በፒዲኤፍ ይላክላቸዋል። በዛ መሰረት ትምህርቱን ቀላል በሆነ መልኩ ይማራሉ። ማንኛውም አይነት ጥያቄ ካላችሁ ስለምዝገባም ተጨማሪ ትምህርቶችንም ቴሌግራም ቻናል ላይም ደግሞ ተከታታይ 16 ቪዲዮዎችን አዘጋጅቼ ማንም ሰው እንዲማርበት የቁርአን ንባብ ትምህርት ይሄን ራሱ 14 ትምህርቶች ቁርአን በቀላሉ ማንበብ በሚል ያዘጋጀው ትምህርት አለ። ፍሪ ነው። እሱን ማግኘት የምትፈልጉ ከሆነ በአካል የሚሰጠውን ፕሮግራም መመዝገብ የምትፈልጉ ከሆነ በኦንላይን መማር የምትፈልጉ ከሆነ ምስሉ ላይ በተቀመጠው ስልክ ቁጥር በቴሌግራም በዋትስአፕ ወይም ደውላችሁ መጠየቅ ትችላላችሁ። መልካም የረመዳን ጊዜ ይሁንላችሁ ኢንሻአላህ። በቀጣይ ቪዲዮዎች ደግሞ እያንዳንዱን ትምህርት አንድ በአንድ እያረኩኝ የምለቅላችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።